አንገፋ ሉባ ይገኪኑ ለይ ነተራ በጉልበት መጠቀም ፈለገ። በጭራሽ ማነው እናቴው ታማ ተኝታ ነው ያለችው ማነው በሱ ምክንያቱም ትንሹን አስበው ከአራስ ጀምሮ ያሳደገችው እሷ ናት። በእርግዝናም ጊዜ ሁሉ ነገር የተቸገረ የነበረው አብራ ተቸገረ የነበረው እናቴ ነበረች። ዞር ብሎ አይቶ ነው ያውቅም ነበርና ዛሬ አንደኛ አድጓል፣ ሁለተኛ ለመጠቀም አስቦ እንደሆነም አላውቅም። ገዛ ጋር ያለው ነገር ደግሞ በጣም ይደብር ነው አውቃለሁ። ማንም አይናገረውም። በጣም እሱ በቃ ጀነራል ነው ቤት ውስጥ በጣም ፈርታውት እሱ በልቡና በልቡ ብቻ የሚኖር አይነት ሰው ነው ማለት ነው። እና እኔ እዚህ ሆኜ ነገሮችን ምናልባት ከዚህ በኋላ ለምኛለው በፍቅር የሚሆነው ማደርገው አድርጌያለሁ ብዬ አስባለሁ። ከዚህ በኋላ ግን ምናልባት በህግ ነገሮችን ከዚህ በኋላ ብሄድ እሻለሁ ወይ ብዬ እያሰብኩ ነው ዛሬ። እስቲ ሚውት አድርጊና አዳምጪኝ እሺ። አይዞሽ አንደኛ አንቺ ሰው ሀገር ነው ያለሽው። በህግ የምትሄጂ እሱ ነው ሰሚነት የሚኖረው። ምክንያቱም እናትየዋ ከሀገር ውጭ ነች። ልጆቹ አባት ካለ አባት ጋር የመሆን መብት አላቸው ነው የሚባለው። እዛ መሆን ግድ እዛ መሆንሽ። ግን አሁን አንቺ እንደዚህ የምታሆኝ ከሆነ እኮ ለእሱ እኮ አድቫንቴጅ ነው ይሰጠሽው ያለሽ ማለት ሴንሲቲቭ እየሆንሽ ነው የምትመጪው። በቀላሉ በልጆችሽ ጉዳይ እሷን ለመያዝ ከፈለኩ ወይም እንደፈለኩ ላረጋት ከፈለኩ እነሱን መንካት ነው ብሎ ነው የሚያስበው። አባት መሆኑን እንዳትረሺ። ወስዶ ካሳደጋቸው ኃላፊነት ከወሰደ ምን ገዶኝ በይ። ኮንፊደንስ ነው ራሱ እኮ ሲመረውና ሌላ እንጀራ አባት ምናምን ቢሆን እንደው ይሄ ይጎዳቸዋል ምናምን ብለሽ ታዛ አባት እኮ ነው ልጆቹን እሱ የሚያይበት መንገድ አለ እኮ ገብቶሻል። እሱ ኃላፊነት አለበት። እሱ ወስጄ አሳድጋለሁ ካለ መብት አለው። አንደኛ ምን ያደርጋቸዋል? ቆራርጦ አይበላቸው። ገብቶሻል። አንቺ እዚህ ጋር ማሸነፍ የምትፈልጊ ከሆነ ልጆቹን ወሰድኩኝ እንትና እንዴ ጥሩ ነው። እንደውም ለቤተሰቦቼ እንደውም ጥሩ ሸክም አቀለልክላቸው በደንብ ያዛቸው። እንደውም እኔም ትንሽ እረፍት ወስዳለሁ። እንደውም ጥሩ ነው እስከመጣ እንደውም በደንብ አድርጋ ያዛቸው እሺ ብለሽ መዝጋት ይሞክረው እስቲ። ወንድ ልጅ ነው አሁን እሱ ነው ወገቡን አስሮ ልጆቹን እያበላ እያጠጣ ትምህርት ቤት እየወሰደ ምናምን የሚያስተምር ትንሽ ጊዜ ገብቶሽ ትንሽ ጊዜ እንትን ይልና ይሄ ነገር እሷ ምንም እየመሰላት አይደለም ይሄ ነገር የሚያዋጣ አይደለም ብሎ ወስዶ ይሰጣቸው። ግን አንቺ እንዲህ የምታልቅሽ እኮ ጭራሽ በህግ ልሂድ ምናምን ብለሽ ጭራሽ ክስ ምናምን ከጀመርሽ በቃ ነገሩ የበለጠ ነው የምታወሳስቢው። አገኘኋት ማለት ነው። ይሄ ነው ሴንሲቲቭ ልቧ። ገንዘብ ልትልክልኝ ከኔ ጋር እንድትሆን የሆነ ነገር እንድትሆን ከፈለክ ልጆቹን በደንብ ብሎ አትገላቸው፣ አትቆርጣቸው፣ አትፈጥ ብታረግ ራሱ አባት ነገ ፈጣሪ ይጠይቃል። ሂድበት ወይ በራስ መተማመን ማለት ይሄ ነው። እመኚኝ አንቺ በዚህ መንገድ ነው የምታሸንፊው እንጂ ፑሽ አረጋለሁ ካልሽ እሱ መብት አለው። አንቺ ምክንያቱም ሀገር ቤት ሆነሽ ከሆነ ይሄን እያልሽ ያለሽው ልክ ነው። እናታቸው ጋር ትውልድሽ ይችላል እኮ እናታ ከሀገር ውጭ ነች። እኔ አባት ነኝ መብትን በልጆቼ ላይ መብት አለኝ ቢ ምንም እኮ የምታረጊው ነገር ጠንከር ብለሽ ቆሚ። በኮንፊደንስ ፊት ለፊት ተናገር። ገብቶሻል። ምን ይመጣል ብለሽ ለሴት ልጅ ነች በደንብ ልጆችን አቅፋ አጥባ ምናምን። እንደው እኛ ወንዶች እየተዋወቀን የኔ እናት ወንድ ልጅ በጣም ከስንት አንድ ነው። እንደው እንደ ሴት ስስፍ ብሎ ልጆቹን አብልቶ አጠጥቶ አጥቦ ምን ብሎ ምናምን እዛ ጉዳይ ላይ ትኩረትሽን ብትነሺና ዝም ጸጥ ብትይ ወር አይቆይም። ግደኝ ወይ ወር ከቆየ ግን አንቺ ትኩረትሽን እዛ ላይ ነሽ። ትፋተጊዋለሽ በቃ እንትን ትይዋለሽ። ስለዚህ አውቆ ጫን ሊጎዳሽ እየመሰለው ማለት ነው። በዚህ መንገድ ሂጂ እሺ። ተግባባ? ገብቶኛል እኮ አሌክስ። ግን ታውቃለህ እኔ እዛ ያለበትን ሁኔታ ማለት ቤት ውስጥ ያለበትን ሁኔታ ስለማቅ ነውና
ልጆቼ ይጎዳሉ። ዋጋ የከፈልኩባቸው ልጆቼ ነገ አንድ ነገር ቢሆን እኔ ጸጸቱን አልችለውም። ሲቀጥል ደግሞ እናቴ መሆን ዋናው ደግሞ እሱን እንደዛ ብዬ ብተወው ራሱ እናቴ ከአራስ ጀምሮ ያሳደገችውን ልጅ መስጠት አትፈልግም። ይኸው ዛሬ ትናንትና ወስዶ ቀምቶ ዛሬ ታማር ያለችው አሟት ተኝታ ነው ያለችው። ሶ ያም እሷም ሌላ ችግር ናት ለኔ። እናቴ በሱ ምክንያት በእኔ ልጆች ምክንያት አንድ ነገር ብትሆንስ እኔ ሰላም አገኛለሁ ወይ? እሱ ግድ የለው ለማንም ለምንም ግድ የሌለው ልቡን ድፍን ያደረገ ሰው ነው። በዚህ መካከል እናቴን መጎዳቷ ነው። እኔ ስተዋለሁ በቃ አላህ እንዳረገ ያደርጋቸው ልጆቼን አላህ ይጠብቅልኝ ብዬ እስካሁንም ዱዓ እያደረግኩኝ ምችለውንም እያደረግኩኝ በዛ መልኩ ነበር ማስኬደው። ግን እዚህ ጋር ደግሞ ትልልቅ ሰዎች ታውቃለህ፣ እናቶች እኔ በምረዳው መልኩ አትረዳም። አሁን ልጄን በቃ ልጄ ከስቶ ነው ያለችኝ። ለሳምንት ወስዶት ከስቶ ነው የመጣው። ትልቀኛው መጥቶ ነበር እና በጭራሽ አልሄድም እሱ ጋር አልሄድም እያለ እያለቀሰ በግድ ነው ትምህርት ስለሆነ በግድ ነው ይዞት ሄደው ትልቁን ራሱ ማለት ነው። ስለዚህ አሁን የእናቴም ጤና አሳሰበኝ። በእኔ ልጆች ምክንያት ምናልባት ነገ አንድ ነገር ብትሆን እኔ ከምንም የሌለው አይነት ስሜት ተሰማኝ እንጂ ለሱ በጣም ኮንፊደንስ እንዳለኝ በጣም ነገ የተሻልኩ ሴት ሆኜ እንደማሳየው አምሹር በጭራሽ ከሱ በልጬ እንደማሳየው ያንን አምናለሁ በራሴ በትክክልም አደርገዋለሁ። ግን አሁን የእናቴም ነገር በጣም ስላሳሰበኝ ዛሬ በቃ በጣም ከምለው በላይ ስለከፋኝ ነው የምር። ምክንያቱም ዋጋ ከፍያለሁ። ዛሬ ላይ እዚህ የመጣሁት ልጆቼን ላሳድግ ነው፣ እኔ ለራሴ ለአንድ ራሴ አይደለም። እና ለምንድን ነው በዚህ ልክ ሊረዳኝ አልፈለገው? በዚህ ልክ ጭካኔ ምን ማለት ነው? እዛ ቢያግዘኝ ቢረዳኝ እኔ በጣም ልሰራ ልጅ ነበርኩኝ። እዛም ስላላገዘኝ በጣም በቃ ኢኮኖሚ ሲወርድ ነው በቃ ወደዚህ መምጣትም የፈለኩትና ለምን የዚህን ያክል ጭካኔ ምን ማለት ነው? ነገ ያድጋሉ እነዚህ ልጆች ይሰማሉ፣ ነግራቸዋለሁ፣ ለታሪክ ይቀመጣል። እንደዚህ ብዬ ብነግረው በእርግጠኝነት ዞሮ ቼክ ያደረገውም ወንድ ልጅ እንደሆነ አውቃለሁ። ግን ያንንም አላስበውም። እኔ በጭራሽ እንደሚያስፈልጋቸው ነው ማምነው። ሁልጊዜም አብሮ እኔ እና እሱ ብንለያይ እንኳን አብሮን እንዲኖር አብሯቸው እንዲሆን የአባትነት ግዴታውን ባይወጣ እንኳን አባት እንደሆናቸው ነው የምፈልገው የነበረው። እንዲህ ላረቀው አልፈልግም። እንደዚህ ላሸሻው ከልጆቼ ጋር ያለውን ነገር ማራራቅ አልፈልግም ነበር። ግን በገዛ እጁ ነው እሱም እየገፋኝ ያለው እንደዚህ አይነት ነገር ውስጥ ሊያስገባኝ የፈለገው። በቃ ከትዕግስት አንዳንዴ የላፊ ሲሆን ምናልባት ፈርቸው ይሆን እንዴ ተፈርቶ ይሆን እንዴ ያሰበው የሚለው ነገር ስለገባኝ በቃ እኔ እንደውም ዛሬ ቁጭ ብዬ በቃ ፖሊስ ጋር ልደዋወል ኢትዮጵያ ልደዋወልና ቢያንስ ብርም ሰጥቼ ምንም አድርጌ ፖሊሶች ሄደው ያለውን ሁኔታ እንትን ብለው ልጆቼን ይቀበሉት የሚል ስሜት በቃ ውስጤ የተመላለሰ ነው የነበረው። አሁን ውስጤ ማለት ነው። አሁን ይኸውልሽ ይሄ ሁሉ እንዳይሆን ከፈለግሽ ምርጫ ነው ያለሽ። አንደኛ ወደ ሀገር ቤት መሄድ ነው። ሁለት ወልባ ይቻል አትከብቶሻል። እዚህ ሆኜ ነገሮችን በስልክ ምናምን ፊክስ ላድርግ እንዴት ሆኖ እዚህ ያን ያህል ቀላል ከሆነማ ነገሩም እኮ መክበዱ ምን አስፈላጊ አልነበረም። ገብቶሻል። ስለዚህ ምርጫ አለሽ። አንደኛ መሄድ ሄደሽ ልጆችሽን ራስሽ መያዝ። አባት ነኝ እኔ አባት እያለው አያት ጋር ልጆቹ አያድጉም ካለ መብት ይሰጠዋል በነገርሽ። ምክንያቱም አንቺ ብቻ አይደለሽም ባለ መብት። ሁለተኛው አማራጭሽ እኔ እንዳልኩሽ ማድረግ ትንሽ ጊዜ ለቀቅ ብታረጊ ኃላፊነት መሸከም የማይችል ሰው ልጆቹን ሊያብድ ነው የሚደርሰው ራሱ እንደዚህ አይነት ሰው። ምክንያቱም ልጆች ራሱ ማሳደግ በጣም ትልቅ ኃላፊነት ከባድ እንዲህ እንደቀላል ዝም ብሎ ወስጄ አሳድጋለሁ ያድጋሉ ምናምን ብሎ እንትን ማለት አይደለም። ኃላፊነት አለበት። ሰው አንቺን የጎዳ እየመሰለው ነው ያንን እያደረገ ያለው። አንቺ ደግሞ እየተጎዳሽለት ነው አውቀሽ እንዲህ ነው እየሰማሽ ነው ያለቀሽ። እንዴት በዚህ ልክ ነው እንዲህ ስትንጨረጨሪ ሲያይሽ ኦኬ ጥሩ ነው እንደውም እሄድበታለሁ ብሎ ይገፋበታል። ስለዚህ አባት እንደሆነ እሱንም አትርሺ፣ መብት እንዳለው። ስለዚህ እነዚህ ምርጫዎች ነው ያሉሽ። በእነዚህ ምርጫዎች ዙሪያ ቁጭ ብለሽ ወስኝና ያንን አድርጊ እንጂ አንቺ
አንቺ ከሀገር ውጭ ሆነሽ ከአባታቸው ልጃቸውን ቀሙልኝ ውሰዱልኝ ብትይ ማንም ህግም እሱ ነው የሚደግፈው ልሽ ፈልጌ። እሺ ምርጫው ይሄ ነው። እኔ ማለት እናቴ በተረጋጋ እኮ እንዳልከው ቢያንስ እኔ ለአላህም ሰጥቼ ምንም ማድረግ እተው ነበረ። እናትሽ ምን ይሆናሉ? ቆይ የኔ እናት ቆይ አሁን ከእናትሽ በላይ እኮ አሁን እናትሽ አንቺ ነሽ እናት አይደል? ለልጆቹ እሱ አባት። ለእናትሽ ይሄንን ኤክስፕሌን ማድረግ አለብሽ። እኔ ያልኩሽን መንገድ እስቲ ከቻለ ይሄ እስቲ እንልቀቅርናትና እስቲ እኔው እስቲ የተወሰነ ጊዜ አይኖርም እኮ ልጆቹ እኮ አንቺ ለምን እንዳስፈራሽ ነው ግራ የገባኝ። ልጆች አንድ ነገር ቢሆኑ ምን ይሆናሉ? እንደ እንቁላል ይዘሻቸው ነው ደምን እንትን እንድትይ የምትፈልጊው? እንደዚህ ይዘሻቸው የሆነ ቀን እንደው ፈተና ምናምን ቢገጥማቸው ራስሽ ልታጠፊ ነው? እንደዚህ ምን ሰፍሰፍም እኮ ጥሩ አይደል? እንደዚህ ተንሰፈሰፍሽለት ነገር ነገ ይሰብርሻል። ገብቶሻል? ያተኮራችሁበት ነገር ነገ ይወድቃል፣ ይሰበራል። ይሄ ነገር እንዳይወድቅ